ስራዎቻችንን ለሚዲያ ቀርቦ ልጁም በክልል የሚሆን በዞን ደረጃ ተወዳዳሪ የሚሆንበትን በአገር አቀፍ ደረጃ ተወዳዳሪ መሆን እንደሚችል እርግጠኛ ነኝ። በርከባው እንደሻው ባላለው ከጥላላ አንደኛ ደረጃ ትምህርት ቤት ነው የ8ኛ ክፍል ተማሪ ነኝ። በቀረብላችሁ ፈጠራ ስራዎች በቤት ውስጥና በትምህርት ቤት ውስጥ አሊያም በማህበረሰብ ውስጥ የሚስተዋሉ ችግሮችን እንዴት መቅረፍ እንደምንችል ነው። እንቅስቃሴ ነው። አንዳንድ ጊዜ ልክ ይሄን የምንጠቀመው ለሮቦቶች እጅ ነው። ሮቦቶች ልክ የሰው ልጆች በሚያንቀሳቀሱበት መንገድ እንዴት እንደሚታዘዙ ለመግለጽ ያህል ነው። ይሄንም የሰራው ከካርቶንና ከሽቦ ከዛ ከሲሪንጅ ቱቦ ጎማ በዚህ ነው መልክ ነው የሰራው። ይሄን ስናንቀሳቀስ አንድ ጣቴን ሳዘው አብሮ ይንቀሳቀሳል። መንደር በሆነበት ጊዜ ዓለም ያለሽበትን የቴክኖሎጂ ፍላጎትና እድገት እሱን መሰረት አድርጎ እንዲህ የተመረመሩ ስራዎችን ማበረታታት ቢቻል የማጥኛ ክፍል ጀምሮ በርካታ ስራዎችን እየሰራ የመጣ ተማሪ ነው። እጅግ በጣም ታለንት ነው። የፈጠራ ችሎታውም ልዩ ተማሪ ነው። በጥላላ አንደኛና መካከለኛ ደረጃ ትምህርት ቤት በፈጠራ ስራ የሰራ ተማሪ ጋር ዛሬ አስተዋውቃችኋለሁ። ፕሮግራሙ ተጀምሮ እስከሚጠናቀቅ ከኛ ጋር እንድትሆኑ በክብር እጋብዛችኋለሁ። ስሜ በርከባው እንደሻው ባላለው ከጥላላ አንደኛ ደረጃ ትምህርት ቤት ነው የ8ኛ ክፍል ተማሪ ነኝ። የማቀርብላችሁ ፈጠራ ስራዎች በቤት ውስጥና በትምህርት ቤት ውስጥ አሊያም በማህበረሰብ ውስጥ የሚስተዋሉ ችግሮችን እንዴት መቅረፍ እንደምንችል ነው። በቤት ውስጥ ስንል የወይን መጠጫ ወይም የሻይ ብርጭቆ መጠጫ፣ የሻይ ብርጭቆ መጠጫ 100 ወይም 200፣ የወይን መጠጫ ደግሞ 500 ወይ 400 ነው። ይህም በውድ ዋጋ ከምንገዛ ልክ በዚህ መልኩ ሃይላንድን በመጠቀም ለሻይ መጠጫ የሚያገለግል ዕቃ መስራት እንደምንችል ነው። ከዛም የወይን መጠጫ ስንል ሃይላንዷን ከግማሽ በመቁረጥ ታችኛዋን ፓርት ለማስቀመጫ በማድረግ በቀላሉ መንገድ እንደዚህ ማስቀመጥ እንችላለን። በትምህርት ቤት ደረጃ ደግሞ አሁን የሰራሁት የለኝም፣ ግን በሂደት ፕሮሰስ ላይ ነኝ። ከዛ ውስጥ አንዱን የሰራሁት የደውል መደወያ ማሽን ነው። ከብረቱ ጋር አብረን እናያይዘዋለን። ልክ ስንጫነው በራሱ ጊዜ በክፍለ ጊዜው የሚጮህልን ደውል ነው። ከዛም እዚህ ጋር የሰራው አውሮፕላን ነው። ይሄንም እንድሰራው ያገፋፋኝ ማህበረሰቡ ወይም በክልላችን በየብስ ከመጓጓዣ ይልቅ በአየር የመጓጓዣ መንገድ ፈጣንና ቀልጣፋ በሆነ መልኩ ስራውን ማጠናከር እንደሚችል አሁን በመኪና ለሁለት ቀን ለአንድ ቀን የሚፈጅበትን ስራ በኤርፕሌን ደርሶ በፍጥነቱ ማቀላጠፍ እንዲችል ነው ይሄንን ኤርፕሌን የሰራሁት። ከዛም ይሄ ደግሞ የነርቭ እንቅስቃሴ ነው። አንዳንድ ጊዜ ልክ ይሄን የምንጠቀመው ለሮቦቶች እጅ ነው። ሮቦቶች ልክ የሰው ልጆች በሚያንቀሳቀሱበት መንገድ እንዴት እንደሚታዘዙ ለመግለጽ ያህል ነው። ይሄንም የሰራሁት ከካርቶንና ከሽቦ ከዛ ከሲሪንጅ ቱቦ ጎማ በዚህ ነው መልክ ነው የሰራው። ይሄን ስናንቀሳቀስ አንድ ጣቴን ሳዘው አብሮ ይንቀሳቀሳል። ልክ እንደዚህ ይሄኛውን ካዘዝኩት ሙሉን አብሮ ይታጠፋል። ዛይ ይዘረጋል። እሺ ተማሪ በረከት፣ አሁን ይህን ጉዳይ እንድትሰራ ወደ ፈጠራ ስራ እንድትገባ ያደረገህ ምክንያቶችን ዘርዝረህልኛል። አንደኛ የመጀመሪያው ከቤት ከምንጠቀምባቸው ቁሳቁሶች አዋጭነታቸውን በማየት ነው። በሁለተኛ ደግሞ ከቤት ቁሳቁስ አልፈ ወደ ትምህርት ቀጥር ግቢ ውስጥ በመግባት ደግሞ ያሳሰበህና በቃ መልስ ያጣ ጥያቄ የነበረው የክፍለ ጊዜያችሁ በተለያየ ምክንያት በአንድም በሌላ ዘመኑን የዋጀን ለማድረግ ነው ያሰብከው።
ስለዚህ ይህን ችግር ለመፍታት አሁን ሂደት ላይ ነው ያለው ማለት ነው። እሺ መልካም። እስኪ አሁን አውሮፕላኗ ወይም ስትንቀሳቀስ አሳየን እስኪ። እንደምታዩት ሮኬት ነው። ይህም ያው በሂደት ላይ ነው፣ አልተጨረሰም። ይህ ሲጨረስ ምንድነው ይህን አስቀምጠን በምናስወነጭፍበት ሰዓት እንዲወነጭፍልን ነው። ሮኬት ነው ማለት ነው። እሺ ወንድሜ፣ እሺ ተማሪ በረከት ባህሩ እንደሻው የስምንተኛ ክፍል ተማሪ ነህ። በፈጠራ ስራ እጅግ አሁን ድንገት እዚህ ጋር እየሰራህ ነው ያገኘንህና በድንገት ነው ፕሮግራም አልያዝንም ነበር፣ በድንገት ነው ያገኘንህ። እዚህ አሁን ያገዙ አካላት ወደዚህ እንድትገባ ያገዙ አካላት እነማን ናቸው? ተምሳሌት ወይም ደግሞ ተምሳሌት የሆኑ ያው ይህን ስራ እንድሰራ የሚያበረታቱኝና ለስራውም የሚያስፈልገኝን ማቴሪያል የሚሰጡኝ እርሰ መምህራን መምህራንም ሞር ደግሞ ፋዘር አለ። አሁን እርሰ መምህራን ስል የተለያዩ ነገሮችን ለመስራት ስፈልግ በአቅም ደረጃ እንኳን ባያግዙኝ በእውቀት ባላቸው ማቴሪያል ይደግፉኛል። አባቴ ደግሞ ማታም እኔ ጋር ስሰራ ቁጭ ብሎ ይሄን እንደዚህ ብታደርገውስ ከዚህ የተሻለ ይሄኛው ቢሳካልስ እያለ ያማክረኛል። ከዛም የሚያስፈልጉኝ እቃዎችን ይገዛልኛል። በዛ መልኩ ልሰራ እችላለሁ። እሺ ተማሪ በረከት እንግዲህ ቅድም እንደገለጽኩልህ ያው መልሼ የምገልጸው በድንገት እየሰራን ያገኘነህ እና በቀጣይ በምን ጉዳዮች ሰርተህ የምንገናኝ ይሆናል ብለህ ታስባለህ? በቀጣይ ጉዳይ ልሰራ ያሰብኳቸው እስካቫተር አለ። እስካቫተሩንም ለመስራት ያስፈልገኝ ምክንያት ምንድነው? ያው እንደ ማህበረሰቡ የመንገድ እጦት ኃይል እና መንገድን እንዴት አጥርቶ እንደሚሰራልንና የመንገድ ትራንስፖርትን እንዴት ማቃለል እንደምንችል የሚያሳይ ነው። እሺ መልካም። እስኪ ለአንተ ልክ በዚህ በፈጠራ የጠላላ አንደኛና መካከለኛ ደረጃ ትምህርት ቤት ልክ አንተ በፈጠራ ስራ እንደሰራ ሁሉ በወረዳችን ብሎ በክልላችን በሀገራችን በጣም በርካታ በፈጠራ ስራ የተሰማ ፍላጎት ያላቸው ተማሪዎች አሉና ታዳጊ ህፃናቶች አሉና ለዛ እንስራ ብለው ትንሽ ወደዚህ ለመግባት ለሚፈልጉ አቻዎች የምታስተላልፈው መልእክት ምን አለ? ማስተላለፍ የምፈልገው መልእክት አንደኛ ማቴሪያል ይሄ ስለሌለኝ ይሄን አልሰራውም ብሎ መራቅ እንደሌለብን፣ ሲቀጥል ከእንጨት የሚሆን ከወረቀት ከካርቶን በቃ ባለን ማቴሪያል አዲስ ነገር ፈጥረን ያንን ነገር ማጠንከር እንዳለብን እና ተስፋ ሳንቆርጥ በደንብ መሞከርና ለመጠየቅ አለመፍራት። አሁን የኛ ችግር ይሄ እቃ ከሆነ ሰው ካለ እቃው እንደሚያስፈልገን ሁሉ ለመጠየቅም እንፈራለን እና መፍራት እንደሌለብንና ተስፋ መቁረጥ እንደሌለብን ነው። እሺ ተማሪ በረከት ባህሩ ከጠላላ አንደኛና መካከለኛ ደረጃ ትምህርት ቤት በዚህ በፈጠራ ስራ በሌላ ፕሮግራም እጅግ በሚያስደምም ሁኔታ እንደምንገናኝ ባለሙሉ ተስፋ ነኝ። አመሰግናለሁ። አመሰግናለሁ። በፈጠራ ስራው በጣም ጎበዝ ተማሪ ሲሆን በትምህርቱም ስዕልም በጣም የሚችለው ይሄን ብቻ ሳይሆን ማለት ነው ለእኛም አርአያ ይሆነናል። ማለት እሱ የፈጠራ ስራው በጣም ጎበዝ ስለሆነ ስዕልም ስለሚችል ለእኛ ለተማሪዎች አርአያ ይሆነናል። በዚህም አባቱም መምህራን ብቻ ስለሆኑ የሚያግዙት በዚህም ደግሞ በዚህ ባለው ይሄን የሰራ ወረዳው ዞኑ ቢያግዘው ምን ያህል እንደሚሰራ ይሄ የታወቀ ነው። ስለዚህ መምህሩና አባቱ በሰጡት ይሄን የሰራ ወረዳና ዞኑ አግዛችሁት የበለጠ እንደሚሰራ እርግጠኛ ነኝ። ወረዳና ዞኑ ደግሞ ብታግዙት። እሺ እናመሰግናለን።
የምርምር የፈጠራ ስራዎችን የሚጋብዝ ወቅት ነው የምንገኘውና አሁን ባለንበት ጊዜ ደግሞ ያው ተማሪዎች ብዙውን ጊዜ ከቀለም ትምህርት ውጪ እንደ አይነት የፈጠራ ስራዎችን የበለጠ እንደ ሀገርም ይጠቅማሉ፣ እንደ ግልም ደግሞ ይቀይሩኛል፣ ይጠቅሙኛል ብሎ በሀሳቢ ደረጃ ውስንነቶች አሉ። እንደ አይነት ሞዴል ተማሪዎችን እያዩ የበለጠ ተወዳዳሪ ሆኖ በፈጠራ ስራው ተስማርቶ ሀገርን ሊጠቅም የሚችል አሁን ዓለም አንድ መንደር በሆነበት ጊዜ ዓለም ያለሽበትን የቴክኖሎጂ ፍላጎትና እድገት እሱን መሰረት አድርጎ እንዲህ የምርምር ስራዎችን ማበረታታት ቢቻል የመጀመሪያው ፍላጎት ነው። ተማሪዎች እንዲህ አይነት ተሞክሮችን እያዩ ከእንዲህ አይነት ተማሪ እየተማሩ የምርምር የፈጠራ ስራዎችን በተገቢ መንገድ እንደየተሰጧቸው ሊሰሩ የበለጠ ሀገራቸውን ይጠቅማሉ፣ ራሳቸውንም ይጠቅማሉና ይሄ በጣም ትልቅ አንድ እርምጃ ነው የሚል ነገር ነው ያለው። እንዲህ አይነት ሁኔታዎችን ደግሞ ለማጠናከር ትምህርት ቤቱ ከምንም በላይ ኃላፊነት አለው። እንዲህ አይነት ተሰጥኦ ያላቸውን ተማሪዎች ሌሎችም አርአያ ሆነው የበለጠ በምርምር በፈጠራ ስራው ተማሪዎች ወደዛ ተስማርተው ውጤታማ እንዲሆኑ ሀገራቸውን እንዲጠቅሙ ሀገራቸውን ተወዳዳሪ ብቁ እንድትሆን እንዲያደርጉ ስራ ይጠይቃልና ለሌሎች ተማሪዎችም ጭምር መሰረት ነው ብዬ ነው እንትንመለው። ሌሎች ተማሪዎችም በምርምር ስራው ተሰርተው ተጠባቂነት ወጥተው ሀገራቸውን የበለጠ በቴክኖሎጂ በፈጠራ ስራ ውጤታማ እንድትሆን እንዲያደርጉ ምክረ ሀሳቤን ሰጣለሁና ተማሪ በረከት ካሁን በፊትም በዚህ ብቻም ሳይሆን በድሮይንግ እና ወይም ደግሞ በስዕል በቅርጻ ቅርጽ ነገሮች በብዛት እየሰራ እናየዋለን ብዙ ጊዜ። ስለዚህ እሱ የሚጠይቃቸውን ነገሮች በአካባቢ የሚገኙትን ነገሮች ከኛ ከትምህርት ቤትም ሆነ ከአካባቢው እየፈለግን በማገዝ በመርዳት እንገኛለን። ከዛ በበለጠ ግን ያው ነጋሽም እንዳሉት ጋሻቢ እንዳለው ፋዘሩ ጋር ነው ብዙ ጊዜ ያው እኛ ጋርም እየመጣ ቸክ ያደርጋል። መምጣት አለመምጣቱን ትምህርት ቤት ይማራል አይማርም የሚለውንም እየተከታተለ ፋዘሩ ይመጣል። ይሄ የግዢ እቃዎች ብቻ አይደለም ወይም የፈጠራ ስራዎች ብቻ አይደለም የሚከታተለው የትምህርቱን ሁኔታ እየመጣ እሱ ቸክ እያደረገ ነው እንትን የሚለው። ያው በጠቅላላ አጠቃላይ አንደኛ ደረጃ ትምህርት ቤት ስም የዳህና ወረዳን የመንግስት ኮሚኒኬሽን እያመሰገነ ተማሪ በረከት ባህሩ እንግዲህ የ8ኛ ክፍል ተማሪ ነው። ያው ዘንድሮ ብቻ አይደለም ከ7ኛ ክፍል ጀምሮ በርካታ ስራዎችን እየሰራ የመጣ ተማሪ ነው። እጅግ በጣም ታለንት ነው። የፈጠራ ችሎታውም ልዩ ተማሪ ነው። ያው እንግዲህ በትምህርት ቤታችን በርካታ ነገሮችን ሰርቷል። እነዚህም ዛሬ ይዟቸው የቀረበ ናቸው። ግን በርካታ የተሰሩ አውሮፕላን በትልቁ የተሰራለው ሌሎችም የተሰራሩ ነገሮች አሉ፣ በጅምርም ያሉ አሉ። እንግዲህ እንደ ትምህርት ቤት ያው ቅድም ተማሪውም ሲገልጽ በርካታ ነገሮችን ያስባል። እኛም በቻልነው ልክ ለመደገፍ ለማገዝ ከጎኑንና መምህራኖች ሳይቀሩ ጓደኞቹ ሳይቀሩ እጅግ በጣም እንደግፈዋለን። በበለጠ ግን አባቱ በጣም ከሚገባው በላይ ትልቅ ድጋፍ ያደርግለታል። ማቴሪያልም በገንዘብ ሳይቀር እየገዛ በግሉ አባቱ በበለጠ ይደግፈዋል። እንደ ተቋሙ ወይም እንደ ትምህርት ቤትም እኛም በርካታ የምንደግፋቸው ነገሮች አሉ። ከጎኑ ሆነን እያበረታታ ነው። መምህራኖችም እያበረታቱት፣ ጓደኞቹም እያበረታቱት ነገ ከነገ ወዲያ የበለጠ በርካታ ስራዎችን ሰርቶ ትምህርት ቤቱንም ራሱንም እንደሚያስጠራ ለሀገርም ትልቅ ተስፋ እንደሚሆን እርግጠኛ ነኝ። እንግዲህ እናንተም ለወደፊቱ በዚህ ልክ እንደዛሬው ዛሬ በአጋጣሚ ቢሆን ጥሩ ነው። እናንተም መጣችሁ የበለጠ እንደምትደግፉንና የስራዎቻችንን ለሚዲያ ቀርቦ ልጁም በክልል የሚሆን በዞን ደረጃ ተወዳዳሪ የሚሆንበትን በአገር አቀፍ ደረጃ ተወዳዳሪ መሆን እንደሚችል እርግጠኛ ነኝ። ስራዎቻችንን ለሚዲያ ቀርቦ ልጁም በክልል የሚሆን በዞን ደረጃ ተወዳዳሪ የሚሆንበትን በአገር አቀፍ ደረጃ ተወዳዳሪ መሆን እንደሚችል እርግጠኛ ነኝ። እኛም ነገ ወዲያም ለሚሰራቸው ግብአት የማቅረብ ግብአት የመደገፍ አሁን ፋይናንሱንም ስላገኘ ነው በርካታ ግብአቶችን መደገፍ ስለምንችል ልጁን ለመደገፍ ጎኑነን እሱም ነገ በርካታ ስራዎችን እንደሚሰራ እጅግ በጣም እናመሰግናለን። እናንተንም እውነት ለመናገር የዳህና ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እዚህ ድረስ ተገኝቶ ልጁንም ተቋሙንም በመደገፋችሁ እጅግ በጣም ነው የምናመሰግነው።